ይህ አዋዜ ሰበር ነው። የከበደ ዜና። አሜሪካ በመካከለኛው ምስራቅ የብስና ባህር ላይ ያሰማራችውን ኃይል የሚገኝባቸውን ስፍራዎች በትክክል እየመረጀች ኢራን አነጣጥራ መምታት እንድትችል ራሽያ ዓይን የሆነ መረጃ እያቀበለች መሆኗ ተሰማም። ዋሽንግተን ፖስት ስለ ጉዳዩ ጥንቅቅ አድርገው የሚያውቁ ሦስት ባለሥልጣናት የነገሩትን ጠቅሶ እንደዘገበው በፍጥነት እየተዛመተ የመጣው ይህ ጦርነት አሁን የአሜሪካንን የኒውክሌር ተገዳዳሪና እንደሷ የረቀቀ የስለላ አቅም ያላትን ባላንጣ ራሽያንም እያስገባ ነው። ይህ ብቻ አይደለም። ተዳክሟል፣ አብቅቶለታል የተባለው የኢራን ቀኝ እጅ ሄዝቦላ ከሊባኖስ መተኮሱን ቀጥሎ በዛሬው ዕለት 5 የእስራኤል ወታደሮች በሄዝቦላ ተኩስ ምክንያት የከፋ የመቁሰል አደጋ እንደደረሰባቸው ተገለጸ። ሰሜናዊ ኢራን ውስጥ የእስራኤል መከላከያ ኃይል እንደገለጸው በአጠቃላይ የቆሰሉት ወታደሮች ብዛት 8 ነው። በሄዝቦላ ሮኬት ጦርነቱ ከተጀመረበት ካለፈው ቅዳሜ ጀምሮ ራሽያ የአሜሪካ ጦር መርከቦችና የጦር አውሮፕላኖች በትክክል ያሉበትን ስፍራ በመንገር ኢራን ኢላማ በትክክል መቆለፍ እንድትችል እያደረገች ነው። በጉዳዩ ላይ ዋሽንግተን ፖስት አስተያየታቸውን የጠየቃቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እምቢ ብለዋል አስተያየት ለመስጠት። ሞስኮ ጦርነቱ ኢራን ሳትደርስባቸው የደረሱባት ጠባጫሪነት ነው ስትል፣ ወረራ ጥቃት ነው ስትል ማውገዟና እንዲቆም መጠየቋ ይታወቃል። ይህ የራሽያ የአሜሪካንን ወታደራዊ ይዞታዎች አስመቺነት ሚና ምን ያህል የተንሰራፋ ወይም የጠለቀ ስለመሆኑ ግልጽ አይደለም።